ሰላም ውድ የሮሃ ቴክ ቤተሰቦች እንደምን አላችሁ? በዛሬው ቪዲዮ ስለ ፎሬክስ እና ስለ ክሪፕቶ ትሬዲንግ ልዩነቶች በደንብ እናያለን። የአብዛኛው ሰው ጥያቄ ነው። የትኛው ይሻላል? ክሪፕቶ ወይስ ፎሬክስ ትሬዲንግ ይሻላል? የትኛው ገንዘብ በየትኛው ስፔስ ላይ ብንሰማራ ገንዘብ መስራት እንችላለን? ለጀማሪዎች የትኛው ትርፋማ ያደርገናል? የሚሉትን ነገሮች በዚህ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮ እስከ መጨረሻ ታተፉበታላችሁ። እንግዲህ አብዛኛው ሰው ብዙ ሰው ጋምብሊንግ ነው ይላሉ ብዙ ሰዎች። አንዳንዶቹ ደግሞ ፎሬክስ ስካም ነው ይላሉ። የእነሱ ልዩነት ምንድን ነው? እስኪ ስካም የሚሆንበት መንገድ እንዴት ነው? እንዴት ነው ገንዘቡ የሚሰራው? ወይስ በምን አይነት መንገድ ብንሄድ ገንዘቡ ይሰራል? ስለዚህ ስለ ሁሉም እውነታውን እናያለን ማለት ነው። ስለ ትሬዲንግ ዓለም እውነታ በደንብ እናያለን በዚህ ቪዲዮ። በመጀመሪያ ስለ ምንነታቸው እስኪ መጀመሪያ ፎሬክስ ትሬዲንግ ምንድን ነው? ክሪፕቶ ትሬዲንግ የሚለው ምን ማለት ነው? ፎሬክስ ትሬዲንግ ያው ፎሬክስ የሚለው ቃል የሁለት እንግሊዝኛ ቃላት ትምህርት ነው። ፎሪን እና ኤክስቼንጅ የሚል ማለት ነው። ፎሪን ማለት የሀገራትን ገንዘቦችን ምን ማድረግ ነው? ኤክስቼንጅ ወይም ደግሞ መለዋወጥ ወይም ደግሞ እነሱን ትሬድ ማድረግ ነው። የሀገራት ገንዘቦች ላይክ እንደ ዩኤስዲ፣ ዩሮ፣ ከዛ ጂቢፒ የሚባል አለ። እነሱን ፔር እያደረግን እርስ በርስ እያጣመርን ትሬድ ማድረግ ነው ማለት ነው። ለምሳሌ ዩኤስዲ ፐር ዩሮ ወይም ደግሞ ዩኤስዲ ከዩሮ ጋር እናጣምረው እና ባይ እና ሴል እንላለን ማለት ነው። ባይ የምንለው ምን ሲሆን ነው? ዩኤስዲ ከዩሮ በጣም ይጠነክራል ወይም ደግሞ ዩኤስዲ የአሜሪካው ዶላር ከዩሮ ምን ይላል የመጨመር ቻንስ አለው፣ ፕራይሱ የመጨመር ቻንስ አለ ብለን የምናስብ ከሆነ ደግሞ በሰራውን ቴክኒካል አናሊሲስ አማካኝነት እንደዛ ይጨምራል ብለን የምናስብ ከሆነ ምንድነው የሚሆነው? ባይ እንለዋለን ማለት ነው። ነገር ግን ዩኤስዲ የአሜሪካ ኢኮኖሚ አሪፍ ካልሆነ፣ የሚወጡ ኒውሶች አሪፍ ካልሆነና በሰራነው ቴክኒካል አናሊሲስ ወይም ደግሞ ቻርት ላይ ባነበብነው ነገር ተመርኩዘን የዩኤስዲ እንደሚቀንስ ካወቀን ምን እናደርጋለን? ሴል እንለዋለን ማለት ነው። ማንን? ዩኤስዲ ፐር ዩሮ ብለን የገባነውን ትሬድ ሴል ብለን እንገባለን ማለት ነው። ከዛ ትሬድ ስናደርግ ያው ሞር ዲቴል ወደ ትሬዲንግ ዓለም ስትገቡ ታውቁታላችሁ። የምገቡበት ፕራይስ አለ፣ ከዛ የምትወጡበት እንትን አለ። በሱ የራሳቸውን ስትራቴጂ ተጠቅማችሁ ነው ትሬድ የምታደርጉ። ስለ ስትራቴጂዎች ምናምን ሞር ወደፊት እናያለን ማለት ነው። እና ስለ ፎሬክስ ሌላኛው እውነታ ደግሞ በዓለም ላይ በጣም ትልቁ ገበያ ነው። ወይም ደግሞ የተለያዩ መንግስታቶች፣ የሀገር መንግስታቶች፣ ኢንስቲትዩሽኖች፣ ትላልቅ ኢንስቲትዩሽኖች፣ ባንኮች ምናምን ትሬድ ያደርጉታል ይህንን ማርኬት ወይም ደግሞ ይህንን ገበያ ማለት ነው። ይሄ ገበያ የሚሰራው ለ5 ቀናቶች ነው። በሳምንት ለ5 ቀን ይሰራል ማለት ነው። ከሰኞ እስከ ዓርብ ባለው ይሰራል። ነገር ግን ቅዳሜና እሑድ ዝግ ነው የሚሆነው ማለት ነው። ስለዚህ ያው ባንኮችና መንግስታት ይሳተፋሉ ብያቸዋለሁ እዚህ እንትን ላይ። ለዛ ለ5 ቀን ይሰራል ማለት ነው። ከዚህ እንትን የሚለው ላይክ በመንግስት ሬጉሌት ይደረጋል ወይም ደግሞ ሴንትራል የሆነ ሴንትራላይዝድ ነገር ነው ማለት ነው ነገርየው። ለዛ ሬጉሌት ስለሚደረግ ምንድነው ፕራይሱ ራሱ ስቴብል ነው ከክሪፕቶ አንጻር ማለት ነው። ወደ ክሪፕቶ ስንመጣ እናያለን። ፕራይሱ ስቴብል የሚባል ነው። ለዛ ምን እንጠቀማለን? በትንሽ ገንዘብ ዲፖዚት አድርገን ትሬድ የምናደርግ ከሆነ ፕሮፊቱ ያን ያህል ስለማያስደስተን ለዛ ሌቨሬጅ የሚባል ኮንሴፕት አለው እዛው ላይ ማለት ነው። ሌቨሬጅ ምንድነው? ያለንን ገንዘብ ዲፖዚት ያደረግነውን ገንዘብ ለምሳሌ $100 ዲፖዚት አድርገን ከሆነ ትሬዱን ስንገባ በጣም እርግጠኛ የሆነ ትሬድ ሲሆን ወይ ደግሞ በቴክኒካል አናሊሲሳችን እርግጠኛ ሆነን ከሆነ ሌቨሬጅ እንጠቀማለን። ሌቨሬጅ የምንጠቀመው ደግሞ $100 $10,000 አድርገን $5,000 አድርገን የምናደርግበት ሲስተም አለ ማለት ነው። እዛው ብሮከር ወይም ደግሞ የምንጠቀመው ብሮከር ላይ ማለት ነው። ለዛ $100 እና $10,000 አድርጎ መጠቀም ይቻላል። ነገር ግን ያን ትሬዱን ስንገባ ምን መሆን አለበት? አሪፍ ቴክኒካል አናሊሲስ ኑሮን፣ ከዛ ደግሞ የምንገባውን ትሬድ በደንብ አውቀነው እና የምንወጣበትን የምንገባበትን በደንብ አውቀን ከገባን ሌቨሬጅ አሪፍ ጥቅም ይኖረዋል ማለት ነው። ነገር ግን ምንድነው ሪስክ ማኔጅመንታችን ጎበዝ ካልሆን፣ ቴክኒካል አናሊሲስ ላይ ጎበዝ ካልሆን ግን ሌቨሬጅ በጣም ሪስክ ነው የሚያደርገው ማለት ነው። ይሄን ፎሬክስ ትሬዲንግ ሪስክ ከሚያደርጉ ውስጥ ያለን ሙሉ አካውንት ብሎ አድርገን እንድንወጣ የሚያደርገን መንገድ ነው ማለት ነው። በሁለተኛ እንግዲህ ስለ ፎሬክስ ይሄን ያልካልኳችሁ ክሪፕቶ ትሬዲንግ ምንድነው የሚለው እኔ ክሪፕቶ ትሬዲንግ ያው ፎሬክስ ትሬዲንግ የሀገራት ገንዘቦች ነው ትሬድ የምናደርገው። ክሪፕቶ ትሬዲንግ ላይ ደግሞ ትሬድ የምናደርገው ምንድነው ዲጂታል አሴቶችን ወይም ደግሞ ዲጂታል አሴት ወይም የወደፊቱ የመገበያ ገንዘብ ይሆናል። ወይም ደግሞ አሁን ላይ በደንብ አዳፕት እየተደረገ ያለው ዲጂታል ወይም ደግሞ የመገበያ መንገድን ክሪፕቶ ነው ትሬድ የምናደርገው። ክሪፕቶ እንግዲህ የመጀመሪያው ክሪፕቶ አብዛኞቻችሁ የምታውቁት ነው፣ ቢትኮይን ነው የመጀመሪያው ክሪፕቶ። ከዛ ኢቴሪየም፣ ሶላና፣ ሌሎች ምናምን እያለ ብዙ አይነት
ክሪፕቶዎች አሉ ማለት ነው። እነሱ ነው ትሬድ የምናደርገው። ለምሳሌ አሁን እዚህ ጋር ትሬድ ስናደርግ ቢትኮይን ከዩኤስዲቲ ጋር ፔር እናደርገዋለን። ዩኤስዲቲ ስቴብል ኮይን ነው ወይ ደግሞ ፕራይሱ አይንቀሳቀስም። ነገር ግን ቢትኮይን ፕራይሱ የሚንቀሳቀስ ነው። ያን የፕራይሱ ስለሚንቀሳቀስ ያን ምን እንለዋለን? አድቫንቴጅ እንይዝበታለን ወይም ደግሞ እንገበያያለን። ምክንያቱም ቢትኮይን 100,000 እያለ አሁን ለምሳሌ 100,000 ከነበረ ፕራይሱ 100,000 እያለ ገንዘቡ ይጨምርልናል ብለን ስለምናስብ ገንዘቡ ይጨምራል ብለን ካሰብን በሰራን ቴክኒካል አናሊሲስ የራሳችን ቴክኒክ ሰርተን ቢትኮይን እንደሚጨምር እርግጠኛ ከሆን ቢትኮይንን ባይ እንለዋለን፣ እንገዛዋለን ማለት ነው። በማን? በዩኤስዲቲ ባለን ዩኤስዲቲ ዲፖዚት እናደርጋለን መጀመሪያ የምንጠቀመው ኤክስቼንጅ ላይ ወይም ደግሞ ዋሌታችን ላይ ማለት ነው። ከዛ ቢትኮይን እንገዛውና ቢትኮይን እንደጨመረ ይህን ያህል ይጨምራል። አሁን 100,000 እያለ ገዝተን 110,000 ይደርሳል ብለን ነው መጀመሪያ ስንገባ ካል ከዛ 110,000 ሲሆን እንሸጠዋለን ማለት ነው። በ100,000 ገብተን ከሆነ ትሬዱን $110,000 ይሆናል። $10,000 ፕሮፊት እንሰራለን ማለት ነው። እና 110,000 ሲደርስ ሴል እንለዋለን። ሴል ብለን እንወጣለን። ይሄ ስፖት ትሬዲንግ ነው። ስፖት ትሬዲንግ የሚባል እንትን አለው። ክሪፕቶ ላይ ብዙ አይነት ትሬዲንጎች አሉ። ስፖት ትሬዲንግ የሚባል አለ። ፊውቸር ትሬዲንግ የሚባሉ አይነቶች የትሬዲንግ አይነቶች አሉ። ብዙ አይነት ትሬዲንጎች አሉ። ስለነሱ ሞር በሌላ ቪዲዮ እንመጣለን። የቢትኮይን ስለዚህ ክሪፕቶ ትሬዲንግ ምንድነው የምናደርገው? እንትኑ ነው ዲጂታል አሴት ነው ትሬድ የምናደርገው ማለት ነው። ከፎሬክስ የሚለየው እንግዲህ ክሪፕቶ ያው ቴክኖሎጂ ነው። ብሎክቼን ቴክኖሎጂ ላይ የተመሰረተ ቴክኖሎጂ ነው። መንግስታቶች ምናምን አይቆጣጠሩትም። ዲሴንትራላይዝድ የሆነ ማርኬት ነው። ከዛ ከ24/7 ነው የሚሰራው ወይም ደግሞ ሳምንቱ ሙሉ ይሰራል። ምንም አይነት እረፍት የለም። ዊኬንድ ላይ ምናምን አይዘጋም። ከዛ ክሪፕቶ ደግሞ ቮላታይል ነው። በጣም ቮላታይል ነው። ቢትኮይን እና ኢቴሪየምን ብታዩ በቀን ከ5 እስከ 10% የመጨመር ቻንስ አላቸው። ከ5 እስከ 10% በቀን የመጨመር ቻንስ አላቸው። ወይም ደግሞ ይጨምራሉ፣ ብዙ ጊዜ ይንቀሳቀሳሉ፣ ይጨምራሉ፣ ይቀንሳሉ። ከዛ ሌሎች አልት ኮይኖች ደግሞ ከ50 እስከ 100% አስቡት። ፕሮፊት የመስራታችሁም ገንዘብ የማጣት ቻንሳቸውን እዚህ ላይ በጣም ሰፊ ነው። ሪስክ የሆነ ገበያ ነው ወይም ደግሞ ማርኬት ነው ማለት ነው ክሪፕቶ ትሬዲንግ ማለት ነው። ልዩነታቸውን እንግዲህ እስካሁን ካልኩት መረዳት እንችላለን። በሳይዝ በገበያ ወይም ደግሞ በማርኬት ሳይዛቸው ፎሬክስ በጣም ትልቅ ነው። ከዓለማችን በጣም ትልቁ ማርኬት ነው ማለት ነው ፎሬክስ። ክሪፕቶ ደግሞ የማርኬት ሳይዙ በጣም ትንሽ ነው ማለት ነው። ወደ 3 ትሪሊዮን ነው ቶታል እንትኑ ራሱ የክሪፕቶ ማርኬት ካፒታሉ 3 ትሪሊዮን። የፎሬክስ ግን በጣም ትልቅ ነው። አሁን መረጃው ስለሌለኝ ነው የማልነግራችሁ። ከዛ ከሰዓት አንጻር 24/7 ነው የሚሰራው ክሪፕቶ። ፎሬክስ ደግሞ በሳምንት ለ5 ቀን ይሰራል። ቅዳሜና እሑድ ዝግ ይሆናል ማለት ነው። ፎሬክስ ሬጉሌት ይደረጋል። ክሪፕቶ ሬጉሌት አይደረግም ወይም ደግሞ ዲሴንትራላይዝድ ነገር ነው። በመጨረሻም እንግዲህ ስለሁለቱ ይህን ያልካልኳችሁ የትኛው ይሻላል? የትኛው ትመርጣላችሁ እናንተ? እስካሁን ካልኳችሁ የትኛው የተሻለ ይሆናል ለእናንተ? እንግዲህ እንደኔ ፐርስፔክቲቭ ወይም ደግሞ እኔ በመጨረሻ ልላችሁ የሚችለው ትንሽ ገንዘብ ኑሯችሁ ቴክኖሎጂ የሚመቻችሁ አይነት ሰዎች ከሆናችሁ እና ረጅም ጊዜ ቆይታችሁ ኮንሲስተንስ ናችሁ ገንዘብ መስራት ከፈለጋችሁ ክሪፕቶን ብትመርጡት ክሪፕቶ ላይ መስራት ይቻላል። ገንዘብ ግን እንዳልኳችሁ ቮላታይል ነው ምናምን እስካሁን ያልኳችሁን ነገር እንትን ብላችሁ ለራሳችሁ መወሰን ትችላላችሁ። ዲሲፕሊን ቴክኒካል አናሊሲስ ላይ ጎበዝ ከሆናችሁ ከዛ የዓለም ኢኮኖሚክስ ምናምን መረዳትና አቅሙና በደንብ ስለ ቴክኒካል አናሊሲስ እና ዲሲፕሊናችሁ መገንባት ከቻላችሁ ፎሬክስም በጣም አሪፍ ነው እና የትኛው የተሻለ ነው? ኮሜንት ሴክሽን ላይ ሀሳባችሁን አስቀምጡልኝ። እና ደግሞ በመጨረሻ ላሳስባችሁ የሚፈልገው ትሬዲንግ ላይ ያን ያህል እንደምታስቡት በፍጥነት የምትለወጡበትና በፍጥነት ሀብታም የምትሆኑበት ቦታ አይደለም። ሜቢ በእድል የሆነ ሰው በአንድ ቀን $10,000 $100,000 ሰርቶ ምናምን ልታዩ ትችላላችሁ። ነገር ግን ያለ እውቀት ያንን ገንዘብ ሰርታችሁት ከሆነ የሰራችሁትን ገንዘብ ወደውኑ ነው የምታጡት ማለት ነው። እና ምን ልላችሁ ፈልጋለሁ፣ ራሳችሁን በደንብ አሳውቁ። ስለ ክሪፕቶም ስለ ፎሬክስም በደንብ አሳውቁ። መስራት በምትፈልጉበት ዘርፍ ላይ ራሳችሁን አሳውቁ። እንትን በሉ። ሪስክ ማኔጅመንት ላይ በደንብ ተማሩ። ዲሲፕሊናችሁ ላይ በደንብ እንትን በሉ። ከዛ ስኬት ይመጣል ነው ማለት ነው። ከኮንሲስተንሲ ጋር ካቃጠላችሁ እዚህ ስፔስ ላይ ገንዘብ የማሰሩበት ምንም ምክንያት የለም። ይህን ነው ልላችሁም የምችለው በመጨረሻ። ስለዚህ ቪዲዮ ከተመቻችሁ ላይክ አድርጉት። ኮሜንት ሴክሽን ላይ ክሪፕቶ ወይስ ፎሬክስ የትኛው የተሻለ ነው? ቻናላችን ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ይመቻችሁ።